ምን ብታጣ ብትጎሰቅል ረጅም ዘመን ተስፋ ተቆርጦ ያንተ ነገር ባዶ እንኳን ቢሆን የተቆረጠውን የሚቀጥል አምላክ የታመነ ነው። ኢሳይያስ 10:23 ላይ የሰራዊት ጌታ እግዚአብሔር በምድር ሁሉ መካከል ያለቀና የተቆረጠ ነገር እንደገና ይቀጥላል። እግዚአብሔር ይችላል፣ ስሙ የተመሰገነ ይሁን። ስለዚህ ለሚችለው ለእግዚአብሔር ራስን መስጠት መጠበቅ ነው። በጊዜው ያነሳቸዋል ነው አይደል ቅዱስ ጴጥሮስ ያለው። እግዚአብሔር ጊዜውን ጠብቆ ከፍ እንዲያደርጋችሁ በትሕትና ኑሩ ነው የሚለው። ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለእናንተ ያስባል። የሚያስጨንቃችሁን እርሱ ላይ ጣሉት፣ ከዚያ በኋላ በአቅማችሁ ኑሩ ነው። ብዙ ፈተና ቢኖርም አምልኮተ እግዚአብሔርን አለመተው፣ ማመስገንን አለማቋረጥ፣ እየተማጸኑ ደጅ መጥናት ጥሩ ነው። ከዚያ በኋላ እግዚአብሔር ደጋግመው ቆይተው ደጅ የጠኑትን ይሰማል። መዝሙረኛውም ጸኒሐ ጸናዕክሙ ለእግዚአብሔር ሰምዐኒ ወተመይጠኒ፣ ቆይቼ ደጋግሜ እግዚአብሔርን ደጅ ጠናሁት ጆሮን ወደ እኔ ያዘነበለ ይላል። መድኃኔዓለም ይስማን ሁላችንን።